ሰላም የጃጊሶ ቤተሰቦች ዌድነስዴይ ምዕራፍ 2ን ጨርሰን ወደ 3ኛው ምዕራፍ ስንሸጋገር ብዙዎቻችንን እንቅልፍ የነሱ ጥያቄዎች ተፈጥረዋል። ኢኒድ ለዘላለም ተኩላ ሆና ትቀር ይሆን? አክስት ኦሊያስ በዌድነስዴይ ዕጣ ፈንታ ላይ ምን ተናገሩ? ዛሬ በእነዚህ ምስጢራዊ ታሪኮች ውስጥ ገብተን የነገውን ጉዞ አብረን እንመረምረዋለን። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳቦቻችሁን ኮሜንት እያደረጋችሁ መከታተላችሁን በፍጹም እንዳትረሱ። የቲንግ የማንነት ፍለጋ ወይንም ውሳኔ። የመጀመሪያው እንግዲህ የቲንግ ወይም ቲንግ የምንለው ገጸ ባህሪ የማንነት ፍለጋና ውሳኔ በሚለው ርዕስ ስር ያሉት ነገሮች ቀጥሎ እናያለን። በዚህኛው ምዕራፍ ቲንግ የማንነት ቀውስ ውስጥ ወድቆ ነበር። ለጥያቄዎቹ መልስ ለማግኘትም በማሰብ የድጋፍ ሰጪ ቡድኖችን እስከ መቀላቀል ደርሶ እንደነበር እናስተውላለን። ነገር ግን እውነታው ይፋ ሲሆን አይዛክ ነበር የቲንግን እውነተኛ ባለቤት እየተጫወተ የነበረው። ቲንግ ከባለቤቱ ከአይዛክ ጋር ከተገናኘ በኋላም እንግዲህ በመካከላቸው ያለውን ከፍተኛ ልዩነት ተመልክቶ የራሱን መንገድ መርጧል ማለት ይሻለዋል። አሁን ላይም ቲንግ ራሱን የቻለ ሙሉ አካል መሆኑን ስላመነ ካለፈ ህይወቱ ጋር ያለውን ትስስር እንግዲህ ሙሉ ለሙሉ አቋርጦታል ማለት። ብራቮ ቲንግ። ስለዚህ በሶስተኛው ምዕራፍ ላይ ቲንግ ስለ ማንነቱ ምንም አይነት ጥርጣሬ ወይም ደግሞ ጭንቀት ሊያኖርበት ይችላል ማለት። ይህም ማለት እንግዲህ ለአዳምስ ቤተሰብ ታማኝ ረዳት እንደሆነ ቀጥሏል ማለት ነው። ቲንግ የእሱ ያለፈ ታሪክ ግልጽ ስለሆነለት ለእነሱ የሚበጀውን መንገድ መርጧል ማለት ነው። ሁለተኛው ትንተናችን እንግዲህ የታይለር አዲስ ጉዞ ነው። አስገራሚ ክስተቶች እንግዲህ የታዩት በቲንግ ላይ ብቻ ሳይሆን ታይለርም እናቱንና አጎቱ አይዛክን ማግኘቱን ተመልክተናል ማለት ነው። እንግዲህ ታይለር በምዕራፍ 2 ማጠቃለያ ላይ እንዳየነው እሱ መኖር የሚፈልገው እንደ ማንኛውም ተራ ሰው ሳይሆን የነበረውን ምትሃታዊ ኃይል ይዞ ያለማንም አዛዥ እንደፈለገ የሚፈነጭ አደገኛ አውሬ ሆኖ ነበር መኖር የፈለገው ወይም ደግሞ የመረጠው ማለት ነው። ታይለር እናቱና እንግዲህ የመጨረሻ አዛጇ በመሞቷ ምክንያት ማለት ነው በሶስተኛው ምዕራፍ ላይ ብቸኛ አማራጩ ኢሳዶር ካፕሪ ከጠቆመችው የሃይድ መንጋ ጋር ተቀላቅሎ ነበር ማለት ነው። እንግዲህ ስለዚህ ታይለር በቀጣዩ ምዕራፍ ላይ በየጫካው ብቻውን ሳይሆን ከራሱ መሰሎች ጋር በመቀላቀል ይበልጥ ኃይለኛና አስፈሪ ሆኖ እንመለከተዋለን ማለት ነው። እንግዲህ ዌድነስዴይ ፊልምን በዚህ ሁኔታ ውስጥ የሚቀጥል ከሆነ በጣም አስጨናቂና አጓጊ ሆኖ የሚቀጥል ነው የሚሆነው። ታይለር ከእናትም ሆነ ከአዛዡ ጋር ጨርሻለሁ ሲል እንግዲህ በትክክል ተናግሮም ነበር። የሃይድ ድጋፍ ሰጪ ቡድንን ቢቀላቀል እንኳን ተላላኪ አይሆንም ማለት ነው። እንግዲህ ሁሉንም ነገር በእጁ እስኪያስገባ ድረስ እድገቱን ይቀጥላል ማለት ነው። የታይለር ገጸ ባህሪ በዚህ መንገድ እንግዲህ ዴቨሎፕ እየሆነ ከሄደ በጣም ከባባድ ነገር ይፈጠራል የሚል ግምት ይኖረኛል ማለት ነው። ወደ ቀጣዩ እንለፍ። የዌድነስዴይ እና የታይለር ዳግም ግንኙነት ምን ይመስላል የሚለው ነው። እንግዲህ የታይለር ጉዞ በዚህ አያበቃም። ዳግመኛ ከዌድነስዴይ ጋር ይገናኛል ማለት ነው። በሶስተኛው ምዕራፍ ታዲያ ታይለርና አዲሱ ቡድኑ በዌድነስዴይ አዳምስ ወይም በመንገዳቸው በሚቆም ማንኛውም አካል ላይ ጥቃት ለመሰንዘር እንደሚዘጋጁ እንጠብቃለን። እንግዲህ የሚቀጥለው ትንተናችን ደግሞ የቢያንካና የጋብርኤላ ፈተና ነው። የእናቷ ጋብርኤላ ማለት ነው። በሁለተኛው ምዕራፍ ከተከሰቱት ልብ የሚነኩ ታሪኮች መካከል እንግዲህ በርዕሰ መምህሩ ዶርት ቁጥጥር ስር የነበሩት የቢያንካና የእናቷ የጋብርኤላ ታሪክ ነው። እንግዲህ ይህ ታሪክም አንዱ ክስተት ነው ማለት ነው። አሁን ግን ለእነዚህ እናትና ልጅ የወደፊት ህይወታቸው ፈጽሞ የተለየ መልክ የሚይዝ ይመስላል። አካሄዱ ትንሽ ያስፈራል ማለት ነው። እንግዲህ ቢያንካና ጋብርኤላ በሚቀጥለው ክፍል ምን ላይ እንደሚሆኑ እንመለከታለን ማለት ነው። እንግዲህ የሚቀጥለው ደግሞ የሞርኒንግ ሶንግ ወይንም የማለዳ ዝማሬ ሚስጥርና የቢያንካ አዲስ ህይወት እንዴት ያለ ነው የሚለውን ነው። እንግዲህ በሁለተኛው ምዕራፍ ስለ ሞርኒንግ ሶንግ ወይም የማለዳ ዝማሬ የአምልኮ ቡድን አመጣጥና መስራች ማንነት በተወሰነ መንገድ አይተናል ማለት ነው። በሶስተኛው ምዕራፍ ደግሞ ይህ ቡድን ስላደረሰው ጥፋትና የቢያንካ እናት ጋብርኤላ ማለት ነው ከቡድኑ ጋር በመስራት ስላካበተችው ከፍተኛ ሀብት ሰፊ ታሪክ እናያለን ተብሎ ይጠበቃል። እንግዲህ ከሁሉም በላይ ግን ዋናው በሶስተኛው ምዕራፍ ላይ ቢያንካና ጋብርኤላ አዲስ ህይወት ይጀምራሉ። እናቷን ሰላም ታገኛለች። ሁለቱም የሳይረን የድምፅ ኃይላቸውን ለበጎ ተግባር ማዋል ይጀምራሉ የሚለው ነው። እንግዲህ በጣም ቆንጆና አጓጊ እንደሚሆን ተስፋ እናደርጋለን። ወደ ቀጣዩ ስናልፍ ደግሞ የኔቨርሞር አካዳሚ ቀጣይ ጣፈንታ ነው። እንግዲህ ርዕሰ መምህር ዶርት ገና ከመጀመሪያው እንግዲህ የታየው ለክፉ ዓላማ እንደነበር ግልጽ ነው፣ ብዙዎቻችሁ እንዳያችሁት ማለት ነው። ከብዙ ውጣ ውረድ በኋላ ግን ቢያንካ እውነተኛ ማንነቱን አጋልጣዋለች ማለት ነው። ወዴትም አያመልጥም። ይህም ማለት በቀጣዩ ምዕራፍ ኔቨርሞር አካዳሚ አዲስ ርዕሰ መምህር ያስፈልገዋል ማለት ነው። ምንም እንኳን ርዕሰ መምህር ዌምስ ዳግመኛ ሊመለሱ ቢችሉም የዶርትን መጨረሻ ግን ያየን ይመስላል። ኔቨርሞር በግርግር ውስጥ ቢሆኑም ፈጽሞ አይፈርስም ማለት ነው። በሶስተኛው ምዕራፍ ታዲያ በአዲስ ርዕሰ መምህር በትልልቅ ድራማዎችና ከመቼውም ጊዜ በበለጠ በሚያስፈሩ ሚስጥራዊ በሆኑ ሴራዎች ታጅቦ አዲስ ምዕራፍ ይከፍታል ማለት ነው። ዌድነስዴይ ምዕራፍ 3 እንግዲህ በጉጉት ነው እየጠበቅን የምንገኘው። የኢኒድ መጥፋትና የዌድነስዴይ ተልእኮ ደግሞ ሌላኛው
ርዕሳችን ነው ማለት ነው። እንግዲህ ኔቨርሞር አካዳሚ ሙሉ ሆኖ እንዲታይ ኢኒድ ወደ ሰውነቷ መመለስ ይኖርባታል። በዛው ተኩላውን ከቀረች በጣም ብዙ ነገር ነው ዋጋ የሚያስከፍላቸው። ሆኖም የሁለተኛው ምዕራፍ ማጠቃለያ እንደሚያሳየው ይህ የማይቻል ይመስላል። በሶስተኛው ምዕራፍ ታዲያ የዌንስዴ ትልቁ ጀብዱ ሙሉ በሙሉ ወደ ዌርወልፍነት ተቀይራ የጠፋችውን ኢኒድ ሴንክሌርን መፈለግ ይሆናል ማለት ነው። እንግዲህ ኢኒድን ለመጨረሻ ጊዜ በጫካ ውስጥ ስናያት ብቸኝነት፣ ፍርሃት እና ስለ ወደፊቱ እርግጠኛ አለመሆን ይታይባት እንደነበር ሁላችንም እናስታውሳለን። ሞት ተፈርዶባት ከነበረችበት ተነስታ ዌንስዴን እስከ ማዳን የደረሰችው ኢኒድ እንግዲህ ከሚጠብቃት በላይ ዋጋ ከፍላላታለች ማለት ነው። አሁን ግን ታዲያ በሌሎች ተኩላዎች ልትታደን የምትችልበት አስከፊ አደጋ ተደቅኖባታል ኢኒድ። እንግዲህ ለዚህ ደግሞ ብቸኛ የምትጠብቃት ዌንስዴ መሆኗን ለሁላችንም የተዘነጋ አይሆንም። ለደህንነቷ ስትልም እንግዲህ ከኔቨርሞርም ሆነ ከሌሎች ተኩላዎች ርቃ ተሸሽጋለች ማለት ነው ኢኒድ። ስለሆነም ታዲያ በሶስተኛው ምዕራፍ ኢኒድን የማዳን ተራ በመድረሱ ዌንስዴ በሁለተኛው ምዕራፍ ማብቂያ ላይ ፍለጓን የጀመረች ሲሆን እንግዲህ ኢኒድን እስክታገኛት ድረስ ታዲያ አደገኛ የሆነ ጉዟን የምታቋርጥ አትመስልም። ዌንስዴ ነገሮችን ቀለል አድርጋ ነው እንግዲህ የምትመለከተው እንዳያቸዋት። ወደ ቀጣዩ ርዕስ ስናልፍ ደግሞ የኢኒድን ማንነት የመመለስ ተግዳሮት። እንግዲህ የኢኒድ ማንነት እንዴትና በምን ሁኔታ ይመለሳል የሚለው ትንሽ አሳሳቢ ነው። ኢኒድ ሲንክለርን ማግኘት ብቻውን በቂ አይደል። ዌንስዴ አዳምስ ኢኒድን ወደ ሰውነቷ ለመመለስ ማንኛውንም አይነት መስዋዕትነት መክፈል ግዴታዋ ነውና በሙሉ ጨረቃ ወቅት ታዲያ ወደ ተኩላነት የተቀየረ አንድ ሰው ወደ ሰውነት ሙሉ አካል ለመመለስ እንደማይቻል ቢታመንም ኢኒድ ግን አልፋ በመሆኗ ልዩ ናት። ዌንስዴ አይቻልም የሚል መልስን አትቀበልም። የኢኒድን ሁኔታ ለመቀየር የጥፋት መንገድ እንኳን ቢሆን ዌንስዴ ይህን ከመከተል ወደኋላ አትልም። ዌንስዴ ስራው ከባድ ቢሆንም ዌንስዴ ሁልጊዜም መውጫ መንገድ አታጣም። ብልሃ ዌንስዴ እንግዲህ የምታደርገውን ለማየት ወደ ቀጣይ ምዕራፍ ጉጉታችንን እየጨመረ ነው። እንግዲህ ወደ ቀጣዩ ርዕስ ስንመለስ ደግሞ ፍቅር የሚባል ምንም አይነት አጋጣሚ የሌለበት ሶስተኛው ምዕራፍ። ፊልሙ እንግዲህ እንዳያችሁት ወደ ሆረርነት ወደ ትሪለርነት እየተቀየረ ነው ያለውና በዚህ ሁኔታ ውስጥ በሁለተኛው ምዕራፍ እንደታየው በሶስተኛው ምዕራፍ በዋና ገጸ ባህሪያቶቹ መካከል ምንም አይነት የፍቅር ታሪክ አይኖርም። ያሳዝናል። በምዕራፍ አንድ የነበሩት የዌንስዴ የፍቅር ግንኙነቶች ታዲያ ሙሉ በሙሉ ከሽፈዋል። ጃቪድ ከእይታ ውጭ ሲሆን ታይለር ደግሞ የጭካኔ ጠላቷ ሆኗል። ድሮም ወንዶች። በተመሳሳይ መልኩ የኢኒድም ለአጃክስ የነበራት ፍቅር የጠፋ ሲሆን የብሩኖ ታማኝ አለመሆን ደግሞ ከፍቅር ግንኙነት እንድትርቅ አድርጓታል ማለት ነው። ይህም ማለት እንግዲህ በሶስተኛው ምዕራፍ በዋና ተዋንያኖቹና በኔቨርሞር አካዳሚ ወንዶች መካከል የፍቅር ግንኙነት አይኖርም ማለት ነው። ይልቁንም ታዲያ ኢኒድና ዌንስዴ ግን ጓደኝነታቸውን በማጠናከርና ጥልቅ ትስስር በመፍጠር ላይ ትኩረት ያደርጋሉ ማለት ነው። ይህ ነገር ወዴት ሊወስድ ነው? ወንዶቹን አስወጥቶ ሴቶቹን ማቀራረብ ግራ የገባው ነገር ነው። እሺ ወደ ቀጣዩ ስናልፍ ደግሞ የዌንስዴ እና የኢኒድ የማይበገር ትስስር ነው። እንግዲህ ምዕራፍ 1 እና 2 እንደተመለከታችሁት ሁለቱ ገጸ ባህሪዎች በጣም ትስስራቸውና አመኔታቸው በጣም ቅርብ እንደሆነ ተመልክተናል። እንግዲህ በሁለተኛው ምዕራፍ ውስጥ ታዲያ ኢኒድ ብቸኛ ተኩላ መሆን እንደማትፈልግ ተናግራለች፣ ሁላችሁም እንደሰማችሁት ማለት ነው። ዌንስዴም ታዲያ እኔ የአንቺ መንጋ ነኝ በማለት መቼም ብቻዋን እንደማትተዋት ቃል ገብታላታለች። ኢኒድ ጓደኛዋን ለማዳን ስትል ያመጣችውን መዘዝ ሳትፈራ ወደ ተኩላነት መቀየሯ እንዲሁም ደግሞ ዌንስዴ ወደ ቤተሰቦቿ ከመሄድ ይልቅ እሷን ፍለጋ መውጣቷ በመካከላቸው ያለውን ጥልቅ የሆነ ትስስር ያሳያል ማለት ነው። ወደ ሌላ ነገር እንዳትወስዱት። ምንም እንኳን ብዙዎች እንደሚጠብቁት ሙሉ በሙሉ የፍቅር ግንኙነት ባይሆንም ታሪኩ ምንጊዜም ቢሆን በዌንስዴ እና በኢኒድ ዙሪያ የሚያጠነጥን እንደሆነ እንድንረዳ አድርጎናል ማለት ነው። እንግዲህ የተለያየ ባህሪ ቢኖራቸውም እንዴት አንዳቸው ለሌላኛቸው ልዩ ቦታ እንደሚሰጡ በሶስተኛው ምዕራፍ በሰፊው ይዳሰሳል ማለት ነው። እንግዲህ ይህ ምዕራፍ በጣም አጓጊ የሆነ ነው። ዌንስዴ በሁለተኛው ምዕራፍ እንግዲህ ሁሉ መታታዊ ኃይሏን ስትፈልግ ቆይታለች። እንግዲህ በመጨረሻው ላይ ያገኘችው ግን በቀጣዩ የታሪክ ጉዞ ላይ ምን ሊከሰት እንደሚችል ፍንጭ የሚሰጥ ይሆናል ማለት ነው። እንግዲህ የጃኪሶ ቤተሰቦች አብራችሁን ስላላችሁ በጣም እያመሰገንኩኝ ወደ ቀጣዩ ርዕስ አልፋለሁ ማለት ነው። የአክስት ኦሊያ ሚስጥርና የአዳምስ ቤተሰብ ውጥረት ከምን ላይ እንደደረሰ እስቲ አስቡት። በሁለተኛው ምዕራፍ ባለ አንድ አይኑ ቁራ ዋን አይድ ሬቨን እውነተኛ ማንነት ሊታወቅ አልቻለም ነበር። ታዲያ ሆኖም ዌንስዴ በራእይዋ አክስት ኦሊያን እስካየችበት ጊዜ ድረስ ኦሊያ በዌንስዴ አያት ታስራ የተረሳች ትመስላለች። እንግዲህ አክስት ኦሊያ ከፍተኛ የሆነ ምትሃታዊ ኃይል ያላቸው ሲሆን የዌንስዴ ዕጣ ፈንታ ደግሞ ምን መሆን እንዳለበት በግድግዳው ላይ ሲጽፉ አይተናል። በሶስተኛው ምዕራፍ ታዲያ ስለ እሳቸውና ስለ ባለ አንድ አይኑ ቁራ ያለውን ግንኙነት እንደዚሁም ለዌንስዴ የወደፊት ህይወቷ ስላላቸው ራእይ በሰፊው እንረዳለን ማለት ነው። እንግዲህ ይህ አስደንጋጭ ክስተት ሌላ ሚስጥር ይፋ አድርጓል። አያትየው ሞርቲሻ ሳታውቅ አክስት ኦሊያን ደብቀ በማቆየት ዘግናኝ ሚስጥር ይዛ ቆይታለች ማለት ነው። እንግዲህ በሶስተኛው ምዕራፍ በእናትና በልጅ ወይም በአያትየውና በሞርቲሻ መካከል ያለው ግንኙነት እየተካረረ ሲሄድ ከፍተኛ ድራማ
እንጠብቃለን ማለት ነው። በጣም የሚያምር ፕሎት ኮንስትራክሽን ነው እንግዲህ። ይህም ማለት በሚቀጥለው ምዕራፍ ታዲያ የአዳምስ ቤተሰብ ከነ አዳዲስ አባላቶቻቸው በስፋት እናያቸዋለን ማለት ነው። የሚጠበቅ ነው። የተለያዩ አስማተኛ ሰዎች እንግዲህ ሲደረደሩ አስቡት ፊልሙ ወዴት እንደሚያቀና። የኦግነስ እና የፖክስሊ አዲስ ሚና። ስለ አዳዲስ ገጸ ባህሪያት ካነሳን አይቀር እንግዲህ ኦግነስ በሁለተኛው ምዕራፍ ውስጥ የሌሎችን ባህሪ በመኮረጅ የምትታወቅ ቢሆንም እንግዲህ ከፍተኛ ተጽዕኖ ማሳደር ችላለች ማለት ነው። በመጨረሻም የራሷን ማንነት በመቀበል የማይታይ ሰው በመሆን ወይም ኢንቪዚብል በመሆን ብቃቷን ወደ ጥንካሬ ለመለወጥ ወስናለች ማለት ነው። በሶስተኛው ምዕራፍ የኦግነስ በኔቨርሞር አካዳሚ ውስጥ የሚኖራትን ተሳትፎና ጓደኞቿን በችግር ጊዜ እንዴት እንደምትረዳ እናያለን ማለት ነው። ይህም ማለት ታዲያ ዌንስዴይ ኢኒድን ፍለጋ በምትወጥ ጊዜ ኦግነስ ከጎኗ ትሆናለች ማለት ነው። እንደዚህ አይነት ጓደኛ ያሳጣን እንግዲህ ሁላችንም። በሌላ በኩል ፖክስሊ በዚህኛው ምዕራፍ ለጥቂት ከሞት ተርፏል። ታዲያ በዚህ ጊዜ ዌንስዴይ ባደርስለት ኖሮ ልናጣው እንችል ነበር። ሆኖም ወደ ኔቨርሞር መምጣቱ ከሚጠበቀው በላይ ለውጦታል። በሶስተኛው ምዕራፍ ፖክስሊ ልክ እንደ አባቱ እንደ ጎሜዝ ምንም አይነት ልዩ ኃይል ሳይኖረው ሊመለስ ይችላል ማለት ነው። በሁለተኛው ምዕራፍ መጀመሪያ ላይ ታዲያ ኔቨርሞርን ለመቀላቀልና ጓደኞችን ለማፍራት ጓግቶ የነበረ ቢሆንም አሁን ግን የወደፊት ህይወቱ ፈጽሞ የተለየ መልክ ሊኖረው እንደሚችል ይገመታል። እንግዲህ የዛሬው ጥልቅ የሆነ ዌንስዴይ ምርመራችንና የፊልሙን ተጨማሪ ገለጻችን ይህንን ይመስል ነበር። እናንተስ ምን ትላላችሁ? ዌንስዴይ ኢኒድን የማዳን ተልዕኮዋ ይሳካላት ይሆን? አስተያየታችሁን በኮሜንት መስጫው ላይ አጋሩኝ። ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ እያልን በሚቀጥለው ደግሞ አስገራሚ የሆነውን የፊልሙን ታሪክ ይዘን ተመልሰን እስክንገናኝ ድረስ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች